አርዕስተ ዜና። የምክክር ኮሚሽኑ የአማራ ብሔራዊ ንቅናቄ ያቀረበውን ቅሬታ እንደማይቀበል ገልጧል። የአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር ድረስ እየተሸጠ መሆኑን ዋዜማ ሰምታለች። የኢሃፓ አመራሮችና የታየ ደንደዓ ጠበቃ የችሎት ውሎንም ይዘናል። ጤና ይስጥልኝ። የዕለተ ሰኞ ነሐሴ 11 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ አገራዊ ምክክር ኮሚሽን በአማራ ብሔራዊ ንቅናቄ አብን በኩል ሂደቱ አካታችና አሳታፊ አይደለም በሚል የቀረበበትን ቅሬታ እንደማይቀበል አስታወቀ። ኮሚሽኑ ሂደቱ አካታችና አሳታፊ አይደለም በሚል በአብን በኩል የቀረበውን ቅሬታ በተመለከተ ተገቢውን ምርመራና ማጣራት ማድረጉን ጠቅሶ ነገር ግን ፓርቲው የደረሰበትን ድምዳሜ እንደማይቀበለውና የትኛውንም አካል ያገለለ ነፃና ገለልተኛ የምክክር ሂደት እየመራ እንደሚገኝ ገልጧል። በምክክሩ ጉባኤ ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራት፣ ከፌዴራልና ከክልል የመንግስት አካላት፣ ከታዋቂ ግለሰቦች፣ ከቀድሞ ታጣቂ ኃይሎች እንዲሁም ከዲያስፖራ ማህበረሰብ የተወከሉ ተመካካሪዎች በሂደቱ እየተሳተፉ እንደሚገኙ የገለጸው ኮሚሽኑ አብን ፓርቲም እስካሁን በምክክር ሂደቱ ንቁ ተሳትፎ እያደረጉ ካሉ የፖለቲካ ፓርቲዎች መካከል አንዱ መሆኑን ጠቅሷል። ኮሚሽኑ የማንኛውም ተመካካሪ አቤቱታና ቅሬታ በቸልታ እንደማያልፈው፣ ለሚቀርቡ ቅሬታዎችም በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ እንደሚገኝ ገልጧል። ስለሆነም አብን ፓርቲን ጨምሮ ሌሎች ባለድርሻ አካላት በምክክር ሂደቱ በንቃት እንዲሳተፉ ጥሪ ያቀረበው ኮሚሽኑ አገራዊ ምክክሩ የአንድ ወገን ድል ወይም የሌላ ወገን ሽንፈት ሳይሆን ሁሉንም አሸናፊ የሚያደርግ የጋራ መፍትሄ የማፈላለግ ሂደት ነው በማለት አሳስቧል። ፓርቲው ቅዳሜ ነሐሴ 9 ቀን 2018 ዓ.ም ባወጣው መግለጫ በምክክሩ የአዲስ አበባ ከተማ ህዝብ ድምፅና ፍላጎት በአግባቡ ሳይወከልና እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ ነው ያለው ፓርቲው የከተማዋ ተወካዮች የአንድን ወገን ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የነዋሪዎችን መብትና ጥቅም አሳልፈው ሰጥተዋል በማለት ወቅሷል። ፓርቲው በምክክሩ ላይ የታዩ ጥሰቶች ካልታረሙ ለውጤቱ ፈጽሞ እውቅና እንደማይሰጥና እንደማይተባበር መግለጹ ይታወሳል። ፍርድ ቤቱ በኢሃፓ አመራሮችና በታየ ደንደዓ ጠበቃ ላይ ተጨማሪ 10 የምርመራ ቀናትን ፈቀደ። የፌዴራል መጀመሪያ ደረጃ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎት በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር አበባ አካሉ፣ የህዝብ ግንኙነት ኃላፊው ይስሐቅ ወልዳይ እንዲሁም በቀድሞ የሰላም ሚኒስትር ዴኤታ ታየ ደንደዓ ጠበቃ አበራ ንጉስ የምርመራ መዝገብ ላይ የቀረበውን የጊዜ ቀጠሮ አቤቱታ በመመልከት ፖሊስ ለምርመራ የሚያስፈልጉትን ተጨማሪ ማስረጃዎችና ምስክሮችን ለማቅረብ የጠየቀውን ተጨማሪ 10 ቀናት ፈቅዷል። በችሎቱ ላይ መርማሪ ፖሊስ ባቀረበው አቤቱታ ከባንክ የገንዘብ እንቅስቃሴ ማስረጃዎችን ለማምጣት እና ተጨማሪ ምስክሮችን አዘጋጅቶ ለማቅረብ ተጨማሪ ጊዜ እንዲሰጠው የጠየቀ ሲሆን ተጠርጣሪዎቹ ከአርባ ምንጭ አካባቢና ከዘይሴ ማህበረሰብ ጥቃት ጋር በተያያዘ የደረሱ ጉዳቶችንና የሞቱ ሰዎችን አስመልክቶ መንግስት ነው የጨፈጨፋቸው በማለት በማህበራዊ መገናኛ ዘዴዎች ባደረጓቸው ንግግሮች በሐሰት ወንጅለዋል ሲል ገልጧል። ይህንን መረጃ በማሰባሰብና ምስክሮቹን ለማቀናጀት የምርመራ ቡድኑን ወደ አርባ ምንጭ ከተማ መላኩንም ችሎቱ አስረድቷል። ፍርድ ቤቱ የፖሊስን የምርመራ መዝገብ አስቀርቦ ከተመለከተ በኋላ ለፖሊስ ተጨማሪ 10 ቀናት በመፍቀድ ነሐሴ 21 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ፖለቲከኞቹና ጠበቃው ከህወሓትና ከሌሎች በስም ያልተጠቀሱ ጸረ ሰላም ኃይሎች እንዲሁም ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ወንጀል ተጠርጥረው በእስር ላይ ይገኛሉ። የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60 ሺህ ብር ድረስ እየተሸጠ መሆኑን ዋዜማ ሰምታለች። በመዲናዋ አዲስ አበባ የተለያዩ አገልግሎቶችን ለማግኘት ግለሰቦች በአቋራጭ ወይም በህገወጥ መንገድ መታወቂያ እንደሚያገኙና ለዚህም ከ35000 እስከ 60000 ብር ድረስ እየከፈሉ እንደሆነ ምንጮች ገልጸዋል። የክፍያ ደረጃው እንደየክፍለ ከተሞቹ የሚለያይ ሲሆን በአመዛኙ ከ30000 ብር በላይ እንደሚከፈልበት ታውቋል። አገልግሎቱ አስቸኳይ ተብሎ ጊዜው ለአንድ ሳምንት ያጠረ ከሆነ እስከ 60000 ብር ይጠየቅበታል። ከአንድ ዓመት ገደማ በፊት ለዚሁ ህገወጥ አገልግሎት ከ15000 ብር ጀምሮ ይከፈል እንደነበር ለጉዳዩ ቅርበት ያላቸው ምንጮች ነግረውናል። የመታወቂያ አገልግሎት አሰራሩ ወደ ዲጂታል ስርዓት ሲቀየር ግን የሚጠየቀው ገንዘብ መጠን እየጨመረ መምጣቱን አስረድተዋል። ይኸው በህገወጥ መንገድ የነዋሪነት መታወቂያን የመስጠት ተግባር ከቅርብ ጊዜ ወዲህ የተስፋፋ ሲሆን ቀደም ሲል የነበረው መሰል አሰራር ወደ ወረዳዎች መዋቅር መውረድ መጀመሩን ተከትሎ ለድርጊቱ ምቹ ሁኔታ መፍጠሩን ጠቁመዋል። የአዲስ አበባ የሲቪል ምዝገባና
የነዋሪዎች አገልግሎት ኤጀንሲ የመዲናዋን የነዋሪነት መታወቂያ አገልግሎት ከአንድ ሳምንት በፊት በወረዳ ደረጃ መስጠት መጀመሩን ሲገልጽ ይኸው በወረዳ ደረጃ መሰጠት ጀምሯል የተባለው አገልግሎት ሙሉ በሙሉ ባይጀመርም በተጀመረባቸው ወረዳዎች ላይ ግን ህገወጥነቱ መባባሱ ሰምተናል። በ10 ሺዎች የሚቆጠር ገንዘብ ተከፍሎበት የሚሰጠው የነዋሪነት መታወቂያ ህገወጥ ቢሆንም በድርጊቱ የተሰማሩ የኤጀንሲው ሰራተኞች በየደረጃው የፈጠሩትን ሰንሰለት በመጠቀም መረጃውን በመመዝገብ እንዲሁም በዲጂታል ስርዓት ውስጥ እንዲካተት በማድረግ ህጋዊነትን የማላበስ ተግባር እንደሚፈጽሙም ለማረጋገጥ ተችሏል። በህገወጥ መንገድ የሚሰጠው መታወቂያ የጥቅም ተጋሪ በሆኑ ሰራተኞች መደበኛ የዲጂታል ስርዓት ላይ ስለሚያርፍ ህጋዊ ሆኖ እንደሚያገለግል የገለጡት የዋዜማ ምንጮች የኤጀንሲው ሰራተኞች መታወቂያውን ህጋዊ ለማድረግ የገንዘብ ከፋዩን ግለሰብ ስም፣ ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተት የማድረግ ስልት እንደሚጠቀሙ ጠቁመዋል። ይህ ድርጊት የሚፈጸመው ህጋዊ በሆነ መንገድ ተመዝግበው ተጨማሪ ሰው በቤተሰብ መዝገባቸው ውስጥ እንዲካተት በሚፈቅዱ ነዋሪዎችና በኤጀንሲው ሰራተኞች መካከል በሚደረግ ስምምነት መሆኑን ዋዜማ ባደረገችው ክትትል አረጋግጣለች። በስምምነታቸው መሰረት የክፍያውን ገንዘብ እንደሚጋሩ ምንጮች ነግረውናል። በአንዳንድ ሁኔታዎች በህጋዊ መንገድ የተመዘገቡ ነዋሪዎችን ያለምንም ክፍያ ትብብር እንዲያደርጉ የሚጠየቁበት ሁኔታ እንዳለም ገልጸውልናል። በዚህ ሰንሰለት ውስጥ በህገወጥ መንገድ የነዋሪነት መታወቂያ ለማግኘት የሚፈልጉ ሰዎችን የሚያገናኙና አሰራሩን የሚያሳልጡ በየክፍለ ከተማው የሚንቀሳቀሱ ደላሎች መኖራቸውን ተረድተናል። አገልግሎቱን በህገወጥ መንገድ የመስጠት ድርጊቱ የተስፋፋው ከሌሎች የኢትዮጵያ አካባቢዎች የጸጥታ ሁኔታ ጋር በተያያዘ ጭምር መሆኑን ለጉዳዩ ቅርበት ያላቸው ምንጮች አስረድተዋል። በዚህም አንዳንድ ግለሰቦች በአቋራጭ የነዋሪነት መታወቂያን ቶሎ ለማግኘት ለኤጀንሲው ሰራተኞች ገንዘብ ከፍለው በአቋራጭ እያወጡ ነው ተብሏል። በተለይም የቀድሞ የነዋሪነት መታወቂያቸውን መልሰው መሸኛ የወሰዱ ሰዎች በአዲስ አበባ አገልግሎቶችን ለማግኘት ሲሉ እስከ 60 ሺህ ብር ድረስ ክፍያ እንደሚፈጽሙ ዋዜማ ተገንዝባለች። በአዲስ አበባ ከተማ የሚገኙ የሁለተኛ ደረጃ ትምህርት ቤት ተማሪዎች በፍላጎት አንድ የሙያ አይነት ብቻ መርጠው የሚማሩበት መመሪያ ተግባራዊ ሊደረግ ነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በ2019 የትምህርት ዘመን እንዲተገበር ያወጣው ዋዜማ የተመለከተችው መመሪያ ትምህርት ቤቶች የሙያ አይነቶቹን በሚመርጡበት ወቅት በትምህርት ቤቱ አካባቢ ያለውን ነባራዊ ሁኔታ፣ የተማሪዎችን ፍላጎት፣ የትምህርት አሰጣጡን ለመተግበር የሚያስችሉ ግብዓቶች መኖራቸውንና ማረጋገጥ እንደሚጠበቅባቸው ይጠቅሳል። አዳዲስ የተጨመሩትን የሙያ አይነቶች በአንድ ጊዜ ለመተግበር ከፍተኛ ወጪ የሚጠይቅ በመሆኑ የምርጫ ሂደቱ በትምህርት ቤት ደረጃ በጥንቃቄ መከናወን እንዳለበት ተመላክቷል። ለተማሪዎች ለምርጫ የሚቀርቡ የሙያ አይነት ብዛትም እንደ ትምህርት ቤቱ ተማሪዎች ብዛት፣ ፍላጎት፣ የመማሪያና ማስተማሪያ ቁሳቁሶች እንዲሁም የመምህራን ዝግጅት ታሳቢ ተደርጎ ይወሰናል ይላል። በሌላ በኩል ተማሪዎች ከራሳቸው ፍላጎትና ችሎታ ጋር የተያያዘ አንድ የሙያ አይነት ብቻ መርጠው የሚወስዱ ሲሆን የምርጫ ሂደቱም የአካባቢውን የስራ ዕድልና የተማሪዎችን ፍላጎት መሰረት ያደረገ ይሆናል። ትምህርት ቤቶች አዳዲሶቹን የሙያ አይነቶች ከለዩ በኋላ ለትምህርት አስፈላጊ የሆኑ ግብዓቶችንና አቅርቦቶችን በማሟላት አጠቃላይ የአፈጻጸም ውጤቱን በሪፖርት ለክፍለ ከተማው ትምህርት ጽሕፈት ቤት ማቅረብ እንዳለባቸው ተቀምጧል። በተጨማሪም በ2019 ዓ.ም የሚተገበሩት 11ዱ አዳዲስ የሙያ አይነቶች በ6 ዋና ዋና የሙያ ዘርፎች የተከፋፈሉ ሲሆን እነሱም በማኑፋክቸሪንግ ዘርፍ የብረታ ብረት፣ አውቶሞቲቭና አልባሳት ቴክኖሎጂ፣ በህንፃ ግንባታ ዘርፍ የህንፃ ኤሌክትሪክ መስመር ዝርጋታና ቧንቧ ስራ፣ በመረጃ ቴክኖሎጂ ዘርፍ ሶፍትዌር ልማት፣ በግብርና ሳይንስ ዘርፍ ሰብል ምርት፣ በጤና ሳይንስ ዘርፍ የጤና ክትትል አገልግሎት እንዲሁም በንግድ ስራ ሳይንስ ዘርፍ የሆቴል አገልግሎት፣ የፀጉር ስራና ውበት እንዲሁም ምግብ ዝግጅት መሆናቸው ተገልጧል። ለሁለተኛ ደረጃ ተማሪዎች እንዲሰጥ የታቀደው የስራና ተግባር ትምህርት ከ2015 ዓ.ም ጀምሮ ተግባራዊ መደረግ የጀመረውን የትምህርትና ስልጠና ፖሊሲን መሰረት ያደረገ ሲሆን ፖሊሲው የስራና ተግባር ትምህርቶችን ከቅድመ አንደኛ ደረጃ ጀምሮ እስከ 12ኛ ክፍል ላሉ ተማሪዎች ከዕድሜያቸው ጋር በተመጣጠነ መልኩ እንዲሰጡ ማዕቀፎቹን አስቀምጧል። ፖሊሲውን ተንተርሶ የተዘጋጀው ስርዓተ ትምህርት የ11ኛና የ12ኛ ክፍል ተማሪዎች ከ40 የሙያና ተግባር ትምህርቶች ውስጥ አንዱን መርጠው እንዲማሩ እንደሚያደርግ በስርዓተ ማዕቀፉ ውስጥ መካተቱ ይታወሳል። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ ያሉ በርከት ያሉ ታሳሪዎች የምህረት መጠየቂያ ሰነዱን መፈረማቸውን ምንጮች ለዋዜማ ተናግረዋል። 5 ጋዜጠኞችን ጨምሮ 30 የሚሆኑት ተከሳሾች አንፈርምም ያሉ ሲሆን መንግስት በሽብር ክስ በእስር ላይ የሚገኙ በርካታ ታሳሪዎችን በምህረት ለመልቀቅ የያዘውን እንቅስቃሴ ተከትሎ ለታሳሪዎቹ የምህረት መጠየቂያ ቅጽ ወይም ሰነድ እንዲፈርሙ ቀርቦላቸዋል። የፓርላማ አባሉ ክርስቲያን ታደለ ረዳት ፕሮፌሰር ማዕረጉ ቢበይንን ጨምሮ በቁጥር በርከት ያሉ ታሳሪዎች የይቅርታ መጠየቂያውን በመሙላት መስማማታቸውን ገልጸዋል።
ሆኖም ከእነዚህ ታሳሪዎች መካከል 5 ጋዜጠኞችና ፖለቲከኞችን ጨምሮ 30 የሚሆኑት የቀረበውን ቅድመ ሁኔታ አንቀበልም፣ አንፈርምም በማለት ሰነዱ ላይ ሳይፈርሙ ቀርተዋል። ሰነዱን አንፈርምም ካሉት ታሳሪዎች መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ሌሎችም ይገኙበታል። ተከሳሾቹ አንፈርምም ያሉት በሰነዱ ላይ የቀረበውን የምህረት ቅድመ ሁኔታዎች ከህግ ከሞራልና ከፖለቲካ አቋማቸው ጋር የሚቃረኑ ናቸው በሚል እንደሆነ የተገለጸ ሲሆን ጥፋተኛ ነን ብለው ከመቀበል ይልቅ ህጋዊና ፖለቲካዊ የመብት ጥያቄያቸው በፍትህ አሰራር እንዲታይላቸው እንደሚፈልጉ ተገልጧል። የምህረት ሰነዱን እንዲፈርሙ ፎርም የደረሳቸው ወደ 300 ገደማ የሚጠጉ እስረኞች መሆናቸው መገለጹ ይታወሳል። ከዕለቱ ሩጫ ፋታ ወስዳችሁ ዘና የምትሉባቸውን ጥቂት ጥቆማዎች እንስጣችሁ። የቡሄ በዓልን ምክንያት በማድረግ ከእንጦጦ እስከ ቀበና የከተማ ጉብኝት በነጻ ተዘጋጅቷል። ይህ 100 ተጓዦችን የሚያሳትፍ ጉዞና ጉብኝት የእግር ጉዞ ባህል፣ ዕደ ጥበብና የከተማ ምህዳርን ታሳቢ ያደረገ ሲሆን ማክሰኞ ነሐሴ 12 ቀን ከቀኑ 8 ሰዓት ተኩል ጀምሮ 4 ኪሎ አዲስ አበባ ቱሪዝም ኮሚሽን መነሻው ይሆናል ተብሏል። ጃዝ ቲውስዴይ የተሰኘ የጃዝ ብሉዝና ፈንክ ሙዚቃዎች የሚቀርቡበት ዝግጅት በየሳምንቱ ማክሰኞ ከምሽቱ 12 ሰዓት ጀምሮ ሜክሲኮ አካባቢ በሚገኘው ባዝራ ኮፊ ይካሄዳል። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።